ስማ የኢትዮጵያ አርቲስቶች ግን በጣም ዘረኞች ናቸው። እንዴት ነው ዘረኞች ይሆኑ? የሁሉንም ብሔር ብሔረሰቦች ልብስ ይለብሳሉ አይደል እንዴ? አዎ። ታዲያ ለምንድን ነው የአማሮቹ የማይለብሱት? ዶክተር ልጄ እንዴት ነው? አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው? መጥፎ ዜና የወለድሽው ሰው ሳይሆን ኤሊያን ነው። በስመ አብ። ታዲያ ምንድነው ጥሩ ዜናው? ሞቷል። አሬ ቪዲዮ አረ እባክህ ለቅሶ ቤት ያለ ነው። እርገጠው ሙሽራ ምንድነው? ፈገግ በል እንጂ ሙሽራ ፈገግ በል። ምንድነው ፈገግ የምለው? እያገባው እኮ ነው። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? ቆይ እናንተ አቃጥላችሁ ልደፍን ነው እንዴ? ምንድነው ፍላጎታችሁ? እባክዎት እንደመኛችሁ ተረጋግተን ስናወራን መፍትሄ ላይ ምን ደርስ እንዴ? ትናንት የ50 ብር ካርድ ሞላው። እሺ። ከዛ ትንሽ ቆይቼ ሳይው 45 ብር ሆነ። እሺ። ከዛ አሁንም ትንሽ ቆይቼ ሳይው 35 ብር ሆነ። እሺ። ከዛ መጨረሻ ላይ ዋለ 5 ብር ቀረ። እሺ አሁን ምን ይባላል? ቴክኖሎጂ ጭራሽ ቴክኖሎጂ ምናምን ያልክ ትቀልድብኛለህ? ይኸውልዎት ደመኛ ዝጋፍ ባልሰራልህ። እሺ እስካሁን ያወራውን ድምፅን ቀድቼዋለሁ እንዳለ ላለቃ አሰምቼ ማለት ነው። ከስራ ነው ማስባረር አምባለጌ። ይኸውልዎት ደመኛችን እኮ ስቀልድ ነው። ይቅርታ አፌን ይበላኝ። ዝጋ። እሱ ከስራ ተባረ ጎዳና ለጎዳና ስትንከራተት ይገባል። ኧረ ደመኛችን አሁን እኔን ከስራ ማስባረር ምን ይባላል? ቴክኖሎጂ። ወይኔ ምን አቅለበለበኝ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? እናንተ ግን ምን አስባችሁ ነው? አንቺ ደግሞ ምን ሆንሽ? ሁሌ የዋይፋይ ክፍያ ከፍላለሁ ግን ኢንተርኔቱ አይሰራልኝም። በቃ ኢንተርኔትሽ ከሆነ እናስተካክለዋለን። ምን ታስተካክለዋለህ? ጀዝባ ምን ነው አፎትን ከፈቱ ደመኛችን። ስሞትም አልበል። ቤቲ አንቺማ ኢንተርኔት እንኳን ጠፋ። ምን? አዎ ኢንተርኔቱ ቢስተካከልም እኮ ምን እንደምታይ እናውቃለን። ገደል ግባ። ጋናም ግቢ። እኔማ ጋናም አልገባም፣ ገነት ነው የምገባው። ገነት ፔንሲዮን። ጤና ይስጥልኝ ፖሊስ ጣቢያ። ከመብራት ኃይል ነው የምንደውለው። እሺ ምን ልርዳችሁ? ትናንትና ከቀኑ 6 ሰዓት ላይ ሌቦች የከተማውን ትራንስፎርመር ከስልክ እንጨቱ ላይ ፈተው ሰረቁት። እሺ ለጥቆማው እናመሰግናለን። ሌቦቹንም እንይዛቸዋለን፣ እቃውንም እናስመልሰዋለን። እኔ እኮ የገረመኝ እቃው መሰረቁ አይደለም። ታዲያ ምር የገረመኝ እኔ የገረመኝ ህግ ባለበት ሀገር የማንም ሌባ እየተነሳ ሲሰርቅ እናንተ የነበራችሁ ለምን ስራችሁን በአግባቡ አትሰሩም? ወይ ካልቻላችሁ መልቀቅ ነው። ተመልከት፣ እኛ መብራት ኃይሎች ሁሌ ስራችንን በአግባቡ እንደሰራ ነው። ከኛ ትምህርት አትወስዱም? በጠራራ ፀሐይ ትራንስፎርመር ሲሰረቅ እናንተ ተኝታችሁ ነበር። አይ ተኝተናል ነበር እና እየቃምን ነበር። ጭራሽ ቀልድ ጀመርክ። ቀልዱንማ አንተ ነው የጀመርከው። ሲጀመር ትራንስፎርመር ሲሰርቁ እያየናቸው ነበር። እንዴ ታዲያ ለምን አላሰርካችሁም? ምን ብዬ ነው ማስራችሁ? ሌባ ብለህ ነው። አንድን ሰው ሌባ ብለህ ለማሰር የሚጠቅም ዕቃ መስረቅ አለበት። ታዲያ ትራንስፎርመሩ አይጠቅምም? ምን ይጠቅማል? እሱ ከሌለ እኮ መብራት የለም። እሱ እያለ መብራት የለም። አረ ነው እንካ ሰላምታ። በምንታ? በአራት ምን አለ በአራት? ካሁን በኋላ አታይም መብራት። አረ እንደዛ ነው። እንካ ሰላምታ። በምንታ? ባላሉ። ምን አለ ባላሉ? ሌቦቹ ይችላሉ።